ሰላም ሰላም ውድ የአብሮን ቴክ ተከታታዮች እንዴት አላችሁ? አለን እግዚአብሔር ይመስገን። እስኪ በዛሬው ቪዲዮአችን ደግሞ ምናልባት ወርድ ዶክመንት ሊኖረን ይችላል እዚች ጋር እቺን ወርድ ዶክመንት እንግዲህ ከኤዲሽን ከፎርማቲንግ ኢቭን ዲሊት ከማድረግ እንዴት መከልከል እንዳለብን በመጀመሪያ እቺ ወርድ ዶክመንት አለችን። እስኪ በመጀመሪያ ምናልባት ብዙ መካኒዝሞች ይኖራሉ ይሄን ፕሮቴክት ማድረጊያ ማለት ነው። ለምሳሌ ፋይላችን ውስጥ ገብተን ኢንፎ የምትል አማራጭ አለች እቺ በግራ በኩል እዚህ ውስጥ እንግዲህ ፕሮቴክት ዶክመንት የምትላለች ኢንክሪፕት ማድረግ እንችላለን። አንድ ይሄ ነው። ሌላኛው አማራጫችን ደግሞ እዚህ ሪቪው ውስጥ እንገባና እዚህ ዳር ላይ በቀኝ በኩል ስንመጣ ሪስትሪክት ኤዲቲንግ ይላል ማለት ነው። እሱን ክሊክ እናደርጋለን። እዚህ ጋር እንደምታዩት ፎርማቲንግ ሪስትሪክሽን ለምሳሌ ይሄን ፎርማት መቀየር ብንፈልግ ስታይሉን ማለት ነው። እዚህ ጋር ፎንት ሊሆን ይችላል። የተለያዩ ፎርማቶችን መቀየር እንችል ይሆናል። እሱን ለምሳሌ መከልከል ብንፈልግ ክሊክ እናደርጋለን። እዚህ ጋር ሁለተኛ ደግሞ ኤዲቲንግ እዚህ ጋር ለምሳሌ ይሄንን ማጥፋት ብፈልግ ለምሳሌ የተለያዩ ሴንሲቲቭ ኢንፎርሜሽኖች ሰዎች ሊቀይሩብን ይችላሉና የምንላላካቸው ወርድ ዶክመንቶች እነሱን እንዴት መከልከል እንዳለብን በፓስወርድ እናያለን ማለት ነው። ሁለተኛ ላይ ቅድም እንዳልነው ኤዲቲንግ ሪስትሪክሽን አለ እሱንም ክሊክ እናደርጋለን ማለት ነው። ሶ ፎርማቲንግ ሪስትሪክሽንም ኤዲቲንግ ሪስትሪክሽንም ሁለቱንም የያዘ እንትን እናስቀምጣለን ማለት ነው። ሶ እንደዚህ ካረግን በኋላ ስታርት ኢንፎርስመንት የሚል አለ እዚህ ጋር ስታርት ኢንፎርስመንት እዚህ ጋር እንደምታዩት እንግዲህ ኤክሰፕሽን እዚህ ጋር ማስቀመጥ እንችላለን። ኤክሰፕሽናል ግን እንዳጠቃላይ ሪስትሪክት ካረግን በፓስወርድ ከቆለፍን በዚህ መልኩ ይሆናል ማለት ነው። የስ ስታርት ኢንፎርሲንግ ፕሮቴክሽን የሚል አለ እዚህ ጋር ኒው ፓስወርድ እንሰጣለን። ለምሳሌ 1 2 3 ሁለተኛው ላይ ደግሞ እዚህ ጋር ኢንተር ዘ ፓስወርድ ቱ ኮንፊርም ይላል እሱንም 1 2 3 ኮንፊርም እናደርጋለን ማለት ነው። ሶ ይሄንን ኦኬ እንላለን ማለት ነው። ኦኬ እንላለን መጨረሻ ላይ ኮንትሮል ኤስ ሴቭ አድርገን እንወጣለን ማለት ነው። ሴቭ አድርገን ከወጣን በኋላ በስተመጨረሻ መተን እንግዲህ ይሄው የአብሮን ቴክ ሶሉሽን የሚል ወርድ ዶክመንት ነው ያለን። እዚህ ጋር ይሄንን ዶክመንት እንግዲህ እስኪ ሪስትሪክት አድርጎናል አላረገንም የሚለውን እንይ ማለት ነው። እዚህ ጋር እንደምታዩት ክሊክ አደረኩኝ ይሄው እሺ አይልም ማለት ነው። እዚህ ጋር ማጥፋት ብፈልግ እምቢ አለኝ። እዚህ ጋር መጥቼ ለምሳሌ ዲሊት ማድረግ ብፈልግ ይሄው አይደለትም ማለት ነው። ሶ ምን አማራጭ አለኝ ማለት ነው። ፓስወርድ አስገብቼ እንግዲህ እንትን ማለት ይኖርብኛል ማለት ነው። እና ለቀጣይ እንዲህ አይነት ቲፖችን እንለቃለን። እስከዛው ግን ላይክ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትዘነጉ። ለዛሬው አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።